ያስተምራሉ ውርስ ያጋባሉ ያስታርቃሉ ካነ ለኩም ፊ ረሱሊላሂ ኡስወቱን ሐሰና ማለት ግን ቁርአኑ ካነ ለኩም ፊ ረሱሊላሂ እስኪ እነሱ እየጠበቁ ነበር እነሱም በማስነሳት እነሱ ማስለቀስ እነሱ መጮህ እነሱ ስለዚህ ለነሱ ብዬ ነው ሰላቱ ወሰላም በሌላ ሐዲስ ቡረይዳ በሚያስተላልፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ኹጥባ بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم أيها الإخوة الكرام سلام الله عليكم ورحمة الله وبركاته الحمد لله رب العالمين يا بالفو سامنت صومنيوش رمضان صومنيوش نبر يا عيد أكبرن كعيد وتن هم دمو شوال ورلاين لنا كشوال قار تايزو هي ور ነብዩ አለይሂ ሰላቱ ወሰላም ሁሉም ህይወታቸው አስተማሪ ነው ነብዩ አለይሂ ሰላቱ ወሰላም ይሄኛው ህይወታቸው ጥሩ ነው ይሄኛው ህይወታቸው ጥሩ አይደለም የምንለው ነገር የለንም አላህ Subhanahu Wa Ta'ala ሙስሊሞች ስንሆን لقد كان لكم في رسول الله أسوة حسنة ይሄ لقد የሚለው ቃል ለብቻው لقد كان لكم في رسول الله أسوة حسنة كان لكم في رسول الله أسوة حسنة يميل القرآن آية نبي محمد عليه الصلاة والسلام لأن أنت موديلاتشو أرآياتشو تمثاليتاتشو ناتشو مالتنا كان لكم في رسول الله أسوة حسنة مالت قل قرآن كان لكم في رسول الله أسوة حسنة عدل ميالو لقد كان لكم في رسول الله أسوة حسنة لقد ملكال تقدموتال لا لام القسم ነው አላህ እየማለ ነገሩን እያጠበቀ ቁም ነገር መሆኑን አስተውሉ እያለ ላሙ ማላናት አላህ እየማለ ለቀድ ላም እያለ ቀደሙ ማለት በርግጥ ማለት ነው ይሄም ሌላ ነገሩን ማጥበቂያ ነገሩን ግነት እንዳለው ቁም ነገር እንደሆነ ሊዘነጋ የሚገባ ነገር እንዳልሆነ ለማሳየት ለቀድ ገብቶበታል ስለዚህ ነብዩ አለይሂ ሰላቱ ወሰላም ለእናንተ ኡስዋ ሐሰና ናቸው መልካም አርአያ ናቸው የነብዩ አለይሂ ሰላቱ ወሰላም ህይወት ሁሉም ህይወታቸው ለኛ አርአያ ነው ስለዚህ ቁርአን አላህ Subhanahu Wa Ta'ala እሳቸውን በትልቁ ሲያመሰግናቸው ወኢነከ ለዓላ ኹሉቅን ዐዚም አላቸው ይሄም ወኢነከ ለዓላ ኹሉቅን ዐዚምም خلقን عظيم ያለህ ሰው ነህ ብሎ ብቻ አይደለም ምሎ ነው የነገረን አላህ Subhanahu Wa Ta'ala ስለዚህ ነብዩ አለይሂ ሰላቱ ወሰላም ለሰው ሁሉ ረህመትና እዝነት የነበራቸው ከሚስቶቻቸው ከአጠቃላይ ከሴቶች ጋር የነበራቸው ግንኙነት እዝነት ላይ መከባበር ላይ መዋደድ ላይ መተጋገዝ ላይ መረዳዳት ላይ ተመሰረተ እንደነበረ ህፃናትን ነብዩ አለይሂ ሰላቱ ወሰላም ህፃን ነው ምን ያመጣል ብለው እየናቁ እየገፈተሩ እየቆነጠጡ ወይም ደግሞ መስጂድ ይነጅሳሉ ያሉ ከመስጂድ ያባረሩ አይደለም ያሳደጓቸው ነብዩ አለይሂ ሰላቱ ወሰላም ከሰሃቦቻቸው ጋር የነበራቸውን ግንኙነት ብንመለከትም እንዲሁ በጣም የሚገርም ነው ከዛ ባሻገር ነብዩ አለይሂ ሰላቱ ወሰላም የሳቸው ጠላት የነበሩ ሰዎች እሳቸውን ሊያጠቁ ሊገሉ መርዝ ሊያበሉ መርዝ ሊያጠጡ የሞከሩ ሰዎች ጋር የነበራቸው ግንኙነትም እንዲሁ በጣም የሚገርም ነው ነብዩ አለይሂ ሰላቱ ወሰላም በጣም ለእንስሳት እንኳን ያዝኑ ነበር ስለዚህ ይሄን ነብዩ አለይሂ ሰላቱ ወሰላም ህይወትም ማወቅ እና ያንን ባህሪም በተወሰነ ደረጃ እንኳን ለመኮረጅ መሞከር ከእያንዳንዱ ሙስሊም የሚጠበቅ ነገር ነው ስለዚህ ነብዩ አለይሂ ሰላቱ ወሰላም ከህፃናት ጋር የነበራቸውን ግንኙነት ከልጆቻችን ጋር ባለን ግንኙነትም ሆነ ከጎረቤት ልጆቻችን ጋርም ይሁን ስራ ቦታም የተለያየ ቦታ ላይ የምናገኛቸው ሰዎች ጋራ የሳቸው ህይወት ምን ይመስል እንደነበረ ማየቱ ጥሩ ነው
ስለዚህም ነብዩ አለይሂ ሰላቱ ወሰላምን ህይወት ሲያወሩልን አቡ ሁረይራ ምን ይሉናል? ነብዩ አለይሂ ሰላቱ ወሰላም የልጃቸው ልጅ የፋጢማ ልጅ የሰይድና አሊ ልጅ ሐሰንን እቅፍ አድርገው ሳሙት እና አቅራ ኢብኑ ሐቢስ ተሚም የሚባል ሰውዬ ቁጭ ብሎ ያያል። ነብዩ አለይሂ ሰላቱ ወሰላም መሽጉል ናቸው። ያን ሁሉ ህዝብ ሰላት ያስተምራሉ፣ ጾም ያስተምራሉ፣ ሐጅ ያስተምራሉ፣ ዘካው ያስተምራሉ፣ ውርስ ያጋባሉ፣ ያስታርቃሉ። ትርፍ ጊዜ የሚባል ወይም ደግሞ ግልጋሎት ላይ የማይውል ጊዜ የሚባል ነገር ያላቸው ነብይ አይደሉም እና ከዛ ሁሉ ከሳቸው ጥብቅ እና የተወጠረ ጊዜ መካከል ልጃቸውን የልጃቸው ልጅ ቅፍ አድርገው ሲስሙት ሲያይ ይሄ ሰውዬ ገረመውና እንዴ አለ፣ እኔ እኮ 10 ልጆች አሉኝ አንዳቸውንም ስሚያቸው አላቅም። እሱ ራሱ አንደኛ ቢዚ መሆኑን፣ ሁለተኛ ጠንካራና ብርቱ ሰው መሆኑን፣ ሶስተኛ ደግሞ በሌላ ነገር ቢዚ የሚሆን ሰው ለልጅና ለቤተሰብ የሚሆን ጊዜ የሌለው መሆኑን መግለጹ ነው። እሱ እኔ እኮ 10 ልጆች አሉኝ አንድ ቀንም ስሚ አላቅም፣ እርስዎ እንዴት እንደዚህ ቅፍ አድርገው ልጆን ይስማሉ የሚል ጥያቄ ነብዩ አለይሂ ሰላቱ ወሰላምን ጠየቃቸው። ነብዩ አለይሂ ሰላም በጣም በአግርሞት አይን እየተመለከቱት ፈነዘረ ኢለይሂ ረሱሉላህ ሰለላሁ ዐለይሂ ወሰለም በአግርሞት መልክ እየተመለከቱት ምን አሉት? መን ላ የርሐሙ ላ ዩርሐም አሉ። ለሰው እዝነት የሌለው ሰው አላህ አያዝንለትም አሉት። ማዘን፣ መውደድ፣ ማፍቀር፣ የሰው ስሜት መኖር የዲኑ አንዱ ትልቁ መገለጫው መሆኑን ነገሩት። ነብዩ አለይሂ ሰላቱ ወሰላም የልጃቸው ልጅ በዚህ መንገድ ያስተናግዱት ነበር። አንድ ጊዜ ነብዩ አለይሂ ሰላቱ ወሰላም ዙሁር ወይም ዐስር እየሰገድን ይለናል ሸዳድ ኢብኑ አልሃዲ ሐሰንና ሁሴንን ተሸክሟቸዋል እና ነብዩ አለይሂ ሰላቱ ወሰላም የልጃቸው ልጆች ተሸክመው ከፊት አስቀመጧቸውና አላሁ አክበር ብለው ሰላት ጀመሩ። ከዛም ረጅም ሰዓት ሱጁድ ልጆች ያደሉ ነብዩ ሰለላሁ ዐለይሂ ወሰለም ሱጁድ አድርገው ሲያገኟቸው የልጃቸው ልጆች ነብዩ ሰለላሁ ዐለይሂ ወሰለም ራሳቸው ላይ ቁጭ አሉ። ከሱጁዳቸው እንዳይነሱ ሂደው አንዱ ራሳቸው ላይ አንዱ ጀርባቸው ላይ ተቀመጠ። ነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ማለት እና ሱሐባው ምን ይላል? ሱጁዱ ረዘመብንና እኔ ቀና ብዬ ተነስተው አላሁ አክበር ብሎ ሲነሱ አላየኋቸው ከሆነ ብዬ ከሱጁዴ ቀና ብዬ ሳይ ነብዩ አለይሂ ሰላቱ ወሰላም ሱጁድ ላይ ባሉበት እነዚህ ልጆች ላያቸው ላይ ተቀምጠውባቸዋል። ይሄን ሳይ ተመልሼ ሱጁዴን ቀጠልኩኝ። ከዛ ሰዎቹ ምን አሉ? አንተ የአላህ መልእክተኛ ሆይ ዛሬ ሱጁድህ በጣም ረዘመብን እና ምናልባትም ሱጁድ ማርዘም ከስከዛሬው የተለየ አዲስ ነገር ታዘን ከሆነ ብለን የጠየቅን ሲላቸው ነብዩ አለይሂ ሰላቱ ወሰላም አይደለም ሱጁድ አርዝም ተብዬም ታዝዤ አይደለም፣ ግን እነዚህ ሁለት ልጆች ላይ ተቀመጡብኝ እና እነሱን ማስነሳት እነሱን ራሳቸው እስኪነሱ እየጠበቅኩ ነበር። እነሱን በማስነሳት እነሱ ማስለቀስ እነሱ መጮህ እነሱ ስለዚህ ለነሱ ብዬ ነው ትንሽ ያረዘምኩት እንጂ አዲስ ነገር ሆኖብኝ አይደለም ወይም አዲስ ትዕዛዝ መጥቶብኝ አይደለም አሉ። ነብዩ አለይሂ ሰላቱ ወሰላም በሌላ ሐዲስ ቡረይዳ በሚያስተላልፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም ኹጥባ ያደርጋሉ። ሐሰንና ሁሴን ነጭ ቀይ ልብስ ለብሰው እየተጫወቱ እየወደቁ ነብዩ ሰለላሁ ዐለይሂ ወሰለም ኹጥባ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ከሚንበር ወረዱና ተሸከሟቸው፣ ፊት ለፊታቸው አስቀመጧቸው። ከዛ ሰደቀላሁ ኢነማ አምዋሉኩም ወአውላዱኩም ፊትና ልጆቻችሁና ሀብታችሁ እኮ ፊትና ነው ያለው አላህ ሱብሓነሁ ወተዓላ ትክክል ነው። ይኸው እኔ ኹጥባ እያልኩኝ እነሱን ሳይ ሆዴ ቦጭ ብሎ ወይም እነሱን መሳም አምሮኝ ከኹጥባ ወርጄ ከሚንበር ወርጄ ሳምኳቸዋል። እና እነዚህ ሁለት ህፃናት እየሮጡ እየወደቁ እየተነሱ ሲሮጡ ሳይ ከእናንተን ማናገሬን ለእናንተ ማደርገው ንግግር መቀጠል አቅቶኝ አቋርጬ ያው አቅፊያቸው አየሁኝ አሉ ነብዩ አለይሂ ሰላቱ ወሰላም። ሰለማ ኢብኑ አክዋ የሚባሉ ሱሐባ እንዳስተላለፉት
ነብዩ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴን ይዤ እዛ ገብቻለሁ ይላሉ። ነብዩ ዐለይሂ ሰላቱ ወሰላም ሐሰን ኢብኑ ዓሊ እና ያው የሱ ወንድምን ሁሴንን ይዘው አላሁመ አሂበሁማ ፈኢኒ ኡሂቡሁማ፣ አላህ ሆይ እነዚህ ልጆቼ እኔ በጣም ወዳቸዋለሁ አንተም ውደዳቸው ብለው ነብዩ ዐለይሂ ሰላቱ ወሰላም ዱዓ ያረጉ ነበረ። አላሁመ አርሐምሁማ ፈኢኒ አርሐምሁማ፣ እኔ ያዝንላቸዋለሁ አላህ ሆይ ይዘንላቸውም ብለው ዱዓ ያረጉ ነበር። አቢበክር የሚባሉ ሱሐባ እንዳስተላለፉት ነብዩ ዐለይሂ ሰላቱ ወሰላም አንድ ቀን ኹጥባ እያሉ ሐሰን መጣና እየሮጠ መጥቶ እሳቸው ኹጥባ የሚሉበት ቦታ ላይ ወጣ። ነብዩ ዐለይሂ ሰላቱ ወሰላም እቅፍ አድርገው ይዘው ራሱን አበሱት። ይሄ የኔ ልጅ ሰይድ ነው፣ አለቃ ነው፣ ታላቅ ነው። ወደፊት በሁለት ቁረይሾች መካከል የሚኖረውን በኋላ ላይ በሰይዱና ዓሊ ዘመን በኒ አብዲ መናፍና በኒ ሃሺሞች መካከል የነበረ ኺላፍ በኋላ የመጣ ኺላፍ አለ። ያንን ነብዩ ዐለይሂ ሰላቱ ወሰላም ወደፊት የሚሆነውን ነገር ሲናገሩ በሁለት ቁረይሾች መካከል ያለውን ኺላፍና ግጭት ያስታርቃል ብለው ነብዩ ዐለይሂ ሰላቱ ወሰላም ስለ ሐሰን ተናገሩ። አቢ ለይላ አልአንሳሪ ባስተላለፉት ሐዲስ ነብዩ ዐለይሂ ሰላቱ ወሰላም ጋር ነበርኩኝ፣ ሐሰንና ሁሴንን ይዘው ነበረ እና እዛ በተሰበሰብንበት ያው የድሮ መስጂድ እንዳሁኑ ምንጣፍ አይደለም፣ አሸዋ ነው፣ አፈር ነው እና ያው ህፃን ልጅ የዛኔ እንዳሁኑ ፓምፐርስም እንዲህ ደግሞ በጣም በቀላሉም የውስጥ መታጠቂያ ፓንትም አይገኝም። የዛን ጊዜ እንደዚህ እንዳሁኑ እነዚህ ነገሮች ሁሉም ሰው ቤት እና ልጅ የሚያሳድግ ሰው ጋር ሁሉ የተሟሉ ነገሮች አልነበሩ እና እዛ መስጂድ ውስጥ ሸና አንዱ እና ጥግ ላይ ሲሸና የሽንቱ እንትኑን አሸዋውን እየቀደደው ሲሄድ እኛ እንዳይነጅሰን ብለን ፈንጠር ብለን ተው ልንለው ስንል ተው አሉ ነብዩ ዐለይሂ ሰላቱ ወሰላም። ተውት ሽንቱን ይጨርስ ብለው ነብዩ ዐለይሂ ሰላቱ ወሰላም ከለከሉና ያው ሽንት የተሸናበትን ቦታ በውሃ አጠቡት ይላሉ። ነብዩ ዐለይሂ ሰላቱ ወሰላምን አቡ ሁረይራ ሲያስተላልፉ ነብዩ ዐለይሂ ሰላቱ ወሰላም ሐሰን ኢብኑ ዓሊን እዚህ ትከሻቸው ላይ ተሸክመውት ይሄዳሉ። ይሄ የፋጢማ ልጅ ማለት ነው እና ያው ህፃን ልጅ እንግዲህ ንፍጡ ልጋጉ ምናምኑ ይንጠባጠባል ካፉ ላይ እና ነብሳሰም ተሸክመውት ንፍጡ ካፍንጫው ላይ ከአጠቃላይ ከፊቱ ላይና ካፍንጫው ላይ ከአፍ ውስጥ ልጋጉ ምናምኑ ይፈሳልና ነብሳሰም እንደዛ ሆነው ተሸክመውት ይሄዳሉ ይላል። ያው እንደዚህ አይነት የነብዩ ዐለይሂ ሰላቱ ወሰላምን ህይወት ለማሳየት የሞከርኩበት ወይም ለማቅረብ የፈለኩበት ምክንያት ነብዩ ዐለይሂ ሰላቱ ወሰላም በቃ እንደዚህ ከልጆቻቸው ጋር እንደ አንድ አባት ያውም እንግዲህ ይሄ ልጅ ብዙ ጊዜ ወንዶች ይባላል ልጆቹ ዘንጠው አምረው ሲመጡ ልጅ ብለው ቅፍ አድርገው ይስማሉ። ሽንት ካለው ካካ ካለው ምናምን ካለው ልጅሽ እስቲ ቆሽሻል ወሰድ አድርጊና ጠብ ይላሉ ይባላል። ጥሩ ልጆች ላይ ቆሻሻ ምናምን ካለ አንቺ ልጅ አታጥቢም እንዴ ምንድነው እንደዚህ እስኪገማ እስኪሸት ድረስ ምናምን ብሎ ይቆጣ ይላል እንጂ እኔም ኃላፊነት አለብኝ ብሎ ልጁን የሚያጥብ የሚወለውል የሚጠርግ ለማስተካከል የሚሞክር ሰው ብዙ አይደለም። ስለዚህ ነብዩ ዐለይሂ ሰላቱ ወሰላም ህይወት ይሄን ይመስላል። እሳቸው ሰይዱል አወሊን ወልአኺሪን ናቸው። አላህ ከሰው ሁሉ ቤስት ሰው ነው ያላቸው ሰው ናቸው። እሳቸው ግን ልጆቻቸውን የልጆቻቸው ጋር የነበራቸው ከልጆቻቸው ውጭም ጋር የነበራቸው ግንኙነት በጣም የሚገርም ነበር። ሌላ አነስ ኢብኑ ማሊክ ባስተላለፉት ሐዲስ ነብዩ ዐለይሂ ሰላቱ ወሰላም በጣም መልካም አኽላቅ ነበራቸው ይላል እና አነስ አንድ ወንድም ነበረ ስሙ አቡ ዑመይር ይባላል። ልጁ ህፃን ልጅ ነው እና ኑገይር የሚባል ያው ልጆች እርግብ ወፍ ድመት ምናምን የኔ ያሉ የሚያሳድጉት ነገር አላቸው አይደል? ድመቱን እንደዚህ ያደርጉ እና የሚያሳድጉት ወፎች ምናምን የሚያሳድጉት ነገር አላቸውና ይሄ ሰውዬ ይሄ ልጅ ቡልቡል አንድ ሰው ሲናገር አብሮ መልስ የሚሰጥ ምንድነው የምንለው? በቅበቃ አይነት ወፍ በቀቀን አይነት
ወፍ ነበረው የሚያሳድገው የሚንከባከበው ልጅ ወፍ ነበረውና ወፉ ሞተበት። ህፃን ልጅ ነው እና ብሎ አኩርፎ ቁጭ ብሏል። ነብዩ አለይሂ ሰላቱ ወሰላም አዩትና ሲያገኙት ወፍህ ምን ሆነችብህ? ኑገይር እንዴት ሆነችብህ? ምን ሆነችብህ? ብለው ህፃኑ ልጅ ሞተችብኝ ምናምን ብለው ያለቅሳል ማለት ነው። ነብዩ አለይሂ ሰላም በቃ አይዞህ ምናምን ብለው እቅፍ አድርገው እንደዚህ የህፃን ልጅን እንኳን ስሜት የህፃን ልጅን እንኳን ፍላጎት የህፃን ልጅን ኢሞሽን እንኳን ሊያስተናግዱ የሚችሉበት የስነ ልቦና ጥንካሬ ነበራቸው ማለት ነው። እኔ ስንት ዳለብኝ በአንተ እንጂ አንተን አስተምራለሁ ዩኒፎርም ገዛለሁ ብዬ በዚህ ሮጣለሁ ደግሞ አንተ ምናምን ያው እኛ የምንለው ነገር በጣም ብዙ ነው። እና የነብዩ አለይሂ ሰላቱ ወሰላም አኽላቅ ይሄን ይመስላል። እና አኢሻ ረዲየላሁ ዐንሃ ባስተላለፉት ሐዲስ ኡሳማ ኢብኑ ዘይድ ግንባሩ ላይ ተፈነከተ። ሲፈነከት ሰው ይደማል። ያው ሲፈነከት ነብዩ አለይሂ ሰላቱ ወሰላም እናታችን አይሻን እስቲ ይሄ ልጅ ተፈነከተ፣ የተፈነከተ ሰው ደግሞ ያው ይሄ የተፈነከተውን ነገር እዚህ የቆሰለውን ቁስል አስወግጅለት አሉ። ነብዩ አለይሂ ሰላቱ ወሰላም አስወግድለት አሉ ሲሉኝ እኔ ተጠየፍኩኝ ትላለች። እንዴት ነው እኔ የህፃን ልጅ ቆሻሻ ደም ከላሊያ ለማስወገድ ተጠየፍኩኝ አለች። ስትጠየፍ ነብዩ አለይሂ ሰላቱ ወሰላም አመጡና ያው ዛኔ እንግዲህ አልኮል ጥጥ ምናምን የለም ባፋቸው በርገው እዚህ ጋር ምናምን ጠርገው ላሱለት ብለው እናታችን አይሻ ይነግሩ። ፈርስት ኤድ ምናምን የምንለው ነገር አሁን ማለት ነው። እና ነብዩ አለይሂ ሰላቱ ወሰላም እንዲህ ትዕቢት፣ ኩራት፣ መጀነን ምናምን የሚያውቁ ሰው አልነበሩ። የህፃን ልጅ ቁስል አይተው እስቲ ጥረጉት ወደዛው ሰድና እዛ ጠቡት አታሳዩኝ እኔ ደምሳ ያስታውከኛል ራስ ምታት አለብኝ ምናምን አላሉ። እናታችን አይሻን እስቲ ጥረግለት ሲሏቸው እናታችን አይሻ ያው እንዲሁ ጠየፍ አልኩኛሉ። ራሳቸው ናቸው የሚሉት ቆሻሻውን መጥረጉ ከበድ አለኝ። ስለዚህ ነብዩ አለይሂ ሰላቱ ሰላም ያዙና ጠረግ አድርገው ውሃም ምናምንም አጠገብ ስላልተገኘ በምላሳቸው ይሄንን ቁስሉን ጠረጉለት እና ብለው ነብዩ አለይሂ ሰላቱ ወሰላም ጋር የነበራቸውን ህይወት እናታችን አይሻ ይነግሩናል ማለት ነው። አቢ ቀታዳ እንደነገሩ ነብዩ አለይሂ ሰላቱ ወሰላም ኡማማ ቢንተ ዘይነብ ቢንት የነብዩ ሰለላሁ ዐለይሂ ወሰለም የልጅ ኡማማን ተሸክመው ይሰግዱ ነበር እና አቅፈውት አላሁ አክበር ብለው ሱጁድ ያደርጋሉ። አላሁ አክበር ብለው ከሩኩዕ ይነሳሉ። እንደዚህ አይነት ባህሪ ነበራቸው ይላል። እና ያው እንግዲህ ዒድም ድባብ ስላለ የነብዩ አለይሂ ሰላቱ ወሰላም ህይወታቸው ልጆቹን ሲያዩ በዚህ መንገድ እያግባቧቸው አይዟችሁ እያሏቸው የኖሩ ነብይ ናቸው። አነስ ኢብኑ ማሊክ ባስተላለፉት ሐዲስ ነብዩ አለይሂ ሰላቱ ወሰላም መዲና ላይ ያው መዲና የሚኖሩበት ከተማ ነው ሲያልፉ ልጆች ሴቶች ተሰብስበው ድቤ እየመቱ ወይም ከበሮ እየመቱ ይዘፍናሉ እና ነህኑ ጀዋሪ ሚን በኒ ነጃር ያሐበዛ ሙሐመዱ ሚን ጃር እኛ የበኒ ነጃር ሰዎች ነን እንዴት መልካም ጎረቤት አላህ ሰጥቶናል ይላሉ። እና ነብዩ ሰለላሁ ዐለይሂ ወሰለም ያው ነብዩ ሰለላሁ ዐለይሂ ወሰለም እያመሰገኑ ማለት ነው እኛ ታድለናል የኛ ጎረቤት ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ናቸው የሳቸው ጎረቤት መሆን ምን መታደል ነው እያሉ ነብዩ ለነብዩ አለይሂ ሰላቱ ሰላም ግጥም ገጠሙላቸው። ሲገጥሙላቸው ነብዩ አለይሂ ሰላም አላሁ يعلم اني لاحبكم እንደው ዝም ብለው አላለፉም። ወላሂ እኔም አላህ ያቅብኛል እናንተን ወዳችኋለሁ እኔ ለእናንተ ወዳችኋለሁ ብለው እዛ እንግዲህ ህፃናት ሴቶች ምናምን የተሰበሰቡት ዘው ንቀዋቸው ምናምን ብለው አላለፉ። ወላሂ ወዳችኋለሁ እንደምወዳችሁም አላህ ያቅልኛል ብለው እነሱ ድቤ እየመቱ እናመሰግንሃለን እንወድሃለን እንኳን አላህ ያንተ ጎረቤት አረገን ሲሏቸው ነብዩ ሰለላሁ ዐለይሂ ወሰለም ደግሞ በግልባጩ አው
እኔም ደግሞ እናንተን እወዳችኋለሁ ብለው እንደዚህ መልካም ነገር ከነብዩ አለይሂ ሰላቱ ወሰላም ህይወት ውስጥ እናያለን ማለት ነው። ስለዚህ ባረከላሁ ፊኩም ያው ይሄ ነብዩ አለይሂ ሰላቱ ወሰላም ህይወት በሁሉም መስመር ደስ የሚልና ለሁሉም ህይወታችን በቤት ሆነን ከልጆቻችን ጋር ባለን ግንኙነትም በቤተሰብ ግንኙነታችንም በጎረቤት ግንኙነታችንም እንደው ዝም ብለን ክፉና ገልማጫ ተቆጭና ገራፊ ብቻ ሳይሆን ፍቅርን ማክበርን መዋደድን እና ልጅም ሲቢያኑ ሊየው ኪባሩ ገዲ የዛሬ ህፃናት የነገ ትልቆች ናቸውና በፍቅር በመልካም አኽላቅ ላይ ተመስርቶ ማሳደጉ ጥሩ ነው። ያው ደግሞ ከዛ ጋር ጊዜ ተያይዞ በተለይ በረመዳን ያው ህፃናት በጣም መስጂድ ይበዛሉ። ያው እንግዲህ ጨርሰን ከመስጂድ ብናባራቸው ደግሞ ኳስ ሜዳ ሂደው ቁማር ቤት ሂደው ከረምቡላ ቤት ይገኛሉ። ስለዚህ ትንሽ ትልልቁ ሰው ኮምፎርት ዞኑ ቢበላሽም በተወሰነ ደረጃ ለማባበል ጥረት ማድረግ ይኖርብናል። ያው በፊት እንዳሁኑ ምንጣፉ ምናምኑ አንዴ ከቆሸሸ ማይጸዳ ነገር አልነበረም። የዛኔ አሸዋ ነው። አሸዋ በቀላሉ አንስተህ ትጥለዋለህ፣ ውሃ አፍሰህ ታስተካክለዋለህ። አሁን ላይ ያው መስጂዶቹ ጽዳትና ንጽህና ይፈልጋሉ። ጥበቃ ላይም ሌሎችም ሰዎች ልጆቻችንን መስጂድ ስናመጣ ያው እንዳይሸኑ መስጂድ ሽንት ቤት ገብተው ደግሞ በነጃሳ እግራቸው እየሮጡ ገብተው መስጂድ ገብተው የሁላችንም ሰላት እንዳያበላሹ መጠበቅ ያለብንን ያው ዘመን ከመለወጡ ጋር ተያይዞ የመጡ ነገሮችን ለማስተካከል መሞከር ይጠበቅብናል። በሌላ ገጹ ግን ይሄ አንድ ነገር ሆኖ ደግሞ እንደው ልጆቹን መስጂድ ያው ልጅ ነው የራሱ የሆነ ችግር አለውና ልጅ ላይም ደግሞ በጣም ጨካኝና ልጅን መስጂዱ እስኪያስጠላው ድረስም ደግሞ መጨቀጨቁን ብዙም ዲኑ የሚወደው ነገር አይደለምና በዚህ መካከል ባላንስ ማድረግ ይኖርብናል። ከሁሉም በላይ ግን የነብዩ አለይሂ ሰላቱ ወሰላም አኽላቅ ይሄን ይመስላል። ስለዚህ ልጆቹ የሚስቶቻችን ብቻ ሳይሆኑ የኛም ልጆች ናቸው። ልጆቻችንን በማሳደግ ፓምፐርስ በመቀየርም ሽንት በማጠብም ካካ በመጥረግም ለሃጫቸውን በማንሳትም ልጆቹን በማጠብም በመንከባከብም ነብዩ አለይሂ ሰላቱ ወሰላም ጥሩ አባት ጥሩ አያት ለመሆን እንደሞከሩት ሁሉ እኛም ጥሩ አባትና ጥሩ አያት መሆን መቻል የነብዩ አለይሂ ሰላቱ ሱና ነው። ይሄ ሱና ደግሞ አጅር ይገኝበታል፣ ከአላህ ዘንድ ሽልማት ይገኝበታልና ይህን ህይወት ወደ ህይወታችን ለማምጣት ሁላችንም ይገባል። ጀዐለኒ አላሁ ወኢያኩም ሚነል ሙስሊሚን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።